ሽንት ቤት እረፍት ነው መሰለኝ። በጣም አሪፍ። ይሄ ቁረጠው ያው ቁረጠው። ክርስቲያን የትኛው ነው? አሪበላ በፍሮም አም ፕሮሰስ ጋር በላይ የሚለውን ከግራ ወደ ቀኝ አንብብ። ሰብስክራይብ ወጣ። ይሄ ዛሬ ደግሞ በአዋሳ ከተማ ዙር እያለን እንግዲህ ጥያቄ እንጠይቃለን። የምንጠይቀው ጥያቄዎች ደግሞ ወደ 4 ይደርሳሉ። የመጀመሪያው ስለ እግር ኳስ እንጠይቃለን። ስለ ከተማዋ ደግሞ እንጠይቃለን። ስለ ታሪካዊ ቦታዎችና ባህል እንጠይቅ ይሆናል። በመጨረሻም ስለ ፖለቲካና አስተዳደር ምን ይመስላል ጥያቄ እንጠይቃለን። ይህን ጥያቄ ማን ይመልሳል ወይስ የህዝቡ ምላሽ ምን ይመስላል የሚለውን አብረን የምናይ ይሆናል። ከኛ ጋር ሆኖ ዳይ ወደ ቀጣይ ቪዲዮዎች። እሺ በመጀመሪያ አስናስታውቂ። እሺ ፊቨን ተስፋ ይባላል። ያሳናው። እሺ ምረት ይባላል። ብርቱካን ከሐዋሳ። ቢራ ወርቅ ቀነኒሳ ሳሙኤል። አይ ተማሪ ነኝ። ኦኬ በላይ ይባላል። አገኘው ኦሊፈን ተማሪ ነኝ። ሚሊዮን ካሜራማን። ማን ማት ይባላል። ማት የሐዋሳ ከተማ ነዋሪ። እሺ 4 ዘርፎች አሉ። መጀመሪያ ስለ እግር ኳስ አለ፣ ስለ ከተማዋ አለ፣ ሁለተኛ፣ ሶስተኛ ደግሞ ስለ ታሪካዊ ቦታዎችና ባህል አለ፣ መጨረሻ ደግሞ ስለ ፖለቲካና አስተዳደር አለ። የትኛው ይሻላል? የትኛው ይሻላል? ስለ ከተማዋ ጠይቅሽ። ስለ ከተማዋ ሐዋሳ ከተማ መስላለሽ። ስለ ከተማዋ ጠይቅሽ። በሐዋሳ ከተማ መለያ ተብሎ የሚታወቀውና በብዛት የሚጎበኘው ቦታ የት ይመስልሻል? ፍቅር ሐይቅ። በጣም አሪፍ። ፒያሳ ገብርኤል። አሪፍ ነው። በደንብ ፍቅር ሐይቅ። በጣም አሪፍ። አንደኛ አሞራ ገደል ወይም ፍቅር ሐይቅ። በጣም አሪፍ። ሌላ ልቀብልሽ። በሐዋሳ ከተማ ውስጥ የሚገኘው ትልቁና ታዋቂው ከፍተኛ የትምህርት ተቋም ምን ይባላል? አቦስ ትምህርት ቤት አይደለም። ሐዋሳ ዩኒቨርሲቲ። ሐዋሳ ዩኒቨርሲቲ ሜን ካምፓስ። በሐዋሳ ከተማ ውስጥ ትልቁ የኢንዱስትሪ ማዕከል ኢንዱስትሪያል ፓርክ። በጣም አሪፍ መተሻል። ይለፈኝ። እሺ ታሪካዊ የሲዳማ ዘመን መለወጫ ባህል ምን ተብሎ ይጠራል? ጨምበላላ። ፊቼ ጨምበላላ። እሺ ፊቼ ጨምበላላ ተብሎ ይጠራል። ፊቼ ጨምበላላ። እሺ በሰሜን ኢትዮጵያ የሚገኘውና በአለት ላይ ተፈልፍሎ የተሰራው ታዋቂው ቤተክርስቲያን የትኛው ነው? ካቶሊክ አይደለም። ላሊበላ። በጣም አሪፍ። ክርስቲያን የትኛው ነው? ላሊበላ። በጣም አሪፍ። በኢትዮጵያ በአፍሪካ ብቸኛዋ ያልተገዛች ሀገር እንድትሆን ያስቻላት ታላቁ ድል ምን ይባላል? ያድዋ ድል። በጣም አሪፍ። አድዋ። በጣም የትኛው ነው? ያድዋ ድል። ናይስ። ስለ እግር ኳስ የማንቸስተርም አይደለሽ? እሺ በኢትዮጵያ ፕሪሚየር ሊግ ውስጥ በታሪክ ብዙ ጊዜ ዋንጫ ያነሳው ክለብ የትኛው ነው? ዋሊያዎች። አይደለም። ስሚ በደንብ። በኢትዮጵያ ፕሪሚየር ሊግ ውስጥ በታሪክ ብዙ ጊዜ ዋንጫ ያነሳው ክለብ ቅዱስ ጊዮርጊስ። ናይስ። ቅዱስ ጊዮርጊስ። በጣም አሪፍ። ቡና አይደለም። ጊዮርጊስ። በጣም አሪፍ። የኢትዮጵያ ብሔራዊ ቡድን ወይም ዋሊያዎቹ ለመጀመሪያ ጊዜ የአፍሪካ ዋንጫ ያሸነፉት መቼ ነው? የት ነው? 1920 ኢትዮጵያ ላይ ነው። 1920 ወይ 40 ላልመለስክ። እሺ አላሸነፍንም። እሺ በዓለም አቀፍ ደረጃ የሚታወቀውና ለኢትዮጵያ ብሔራዊ ቡድን ብዙ ጎሎችን ያስቆጠረው ተጫዋች ማለት ነው? ታዋቂ የኢትዮጵያ ብሔራዊ ቡድን ብዙ ጊዜ ጎል ያስቆጠረው ተጫዋች አዳነ ግርማ አይደለም። እሺ
ጨረሽ? ዋሊያንስ አናውቀውም፣ አትጨነቂ። እሺ አዳነ ግርማ አዳነ ግርማ አይደለም። ጌታነህ ከበደ በጣም አሪፍ። ስለ ፖለቲካ እንግባ። ፖለቲካ እንግባ። እንደው ሲዳማ ክልል በኢትዮጵያ ስንተኛ ክልል ተብሎ የሚጠራው? ደርሰሻል ግን አይደለም። አንድ ቻንስ። እሺ 10ኛ። በጣም አሪፍ እኮ 11ኛ አይደለም። በግምት ከአንድ ልጀምር ነው። እሺ አልተመለሰም። ነው የተመሰረተው 10ኛ። በጣም አሪፍ። የሲዳማ ክልል ዋና ከተማ የትኛው ናት? የሲዳማ ክልል ዋና ከተማ ሐዋሳ። ይሄ ትንሽ ከበድ ያለ ጥያቄ ነው። ሐዋሳሽ የሲዳማ ክልል ዋና ከተማ ማን ትባላለች? ሐዋሳ። የአፍሪካ አንድነት ድርጅት መቀመጫ የት ነው? አዲስ አበባ መቀመጫ የት ነው? አዲስ አበባ። በጣም አሪፍ። የኢትዮጵያ የአሁኑ ጠቅላይ ሚኒስትር ከነማዕረጉ ጥሪ። ዶክተር አብይ አህመድ። በጣም አሪፍ። እሺ አስሬት ጥያቄዎች እንግዲህ እንደቀጠለ ነው። መንገድ ላይ እንግዲህ እያስቆምን እየጠየቅን እንገኛለን። አሁንም ጥያቄዎችን እንጠይቃለን። አንዳንዱ ሰዎች እንግዲህ መልሰዋል፣ አንዳንዶቹ ግን አልመለሱም። የተወሰነ ይቀሩ ጥያቄዎች አሉ። እነሱን ደግሞ መንገድ ላይ እያስቆመን እንጠይቃቸዋለን። ማን ምን ያውቃል፣ ምን አይነት ፊሊንግ አለው ወይም ምን ያስባል የሚለውን እንጠይቃለን ማለት ነው። አብራችሁን ወደ ቀጣይ ጥያቄዎች። ኦኬ first of all introduce about yourself. My name is Nial. What? Nial. Nial. Nial, yeah. Yeah, where Yeah, from? it means Zanap in Amharic. Nap. Zanap. The like Nap. rain. Okay. Yeah, It's a unique name. Yeah. Where from? I'm from South Sudan. From? South Sudan. South Sudan. Yeah, I'm South Sudan. Are you living here? Yeah, I'm living here. Okay. Yeah. It's good. I'm a student. What are you doing? A student. Students? Yeah. Which campus? Yeah, Wasa campus. Main campus? Yeah. Okay. Ask you something. How you look like ሐዋሳ? It's so beautiful. Like I enjoy staying here. Okay. Yeah, especially the life is normal. I enjoy the people who are staying here. Yeah, so calm. So very Nice. good. Yeah, very nice. What's your advice for other people to come here? My advice for them that let them come. ሐዋሳ is good. ሐዋሳ need them. So nice. So nice, very beautiful. Okay. What's the new things for you in ሐዋሳ? New thing for me, like there's not nothing new, but I just feel like the way they're constructing the town Okay. is very beautiful. Beautiful. Very beautiful, yeah. I like the way it is. The weather is good. Yeah, very comfortable. How's Sudan? How about Sudan? So Sudan, the weather is too hot. Hot. Yeah, very hot. Very hot. Time is high. Like Dubai Yeah. or above that? Nah, you Dubai know- is good. Good? Like so Sudan, let's say temperature will reach around 37, sometimes very hot. Okay. Yeah, Okay. yeah. ሐዋሳ is good. So It's around 20. yeah. It's very good. It's very nice. Yeah, Weather very condition we have. Yeah. So nice. ዳጊ ሆም ቲክቶክ ላይ ያለን፣ ዩቲዩብ ላይ ያለን። ዳጊ ሆም ሰብስክራይብ ማድረግ እንዳይረሳ። ወደ ቀጣይ ጥያቄዎች እንሄዳለን። ሰብስክራይብ አታደርጉም? ሰብስክራይብ አድርጉ። ዳጊ ሆምን ሰብስክራይብ ማታደርጉ ሰዎች ሰብስክራይብ አድርጉ። የኢትዮጵያ የቀድሞ መናገሻ ወይም ዋና ከተማ የነበረችውና በመንግስቶቿ በቤተ መንግስቶቿ የሚታወቀው ከተማ የትኛዋ ናት? ይለፈ የትኛዋ ናት? ድሬዳዋ አይደለም። አንተ ሞክር። በመንግስቶቿ በጣም የምትታወቀው አማራ ክልል ውስጥ ነው ሊሆን ይችላል። አማራ ክልል ውስጥ ነው እኔ አላውቅም። ጎንደር ሁሉም ከተመጠረ ነው አይደለም። በደቡብ ኢትዮጵያ ውስጥ የሚገኘውና በዩኔስኮ የተመዘገበው ጥንታዊ የድልድይ ትክል ቦታ ምን ይባላል?
ደቡብ ውስጥ የሚገኘው የድንጋይ ተክል በዩኔስኮ የተመዘገበው? ይለፈኝ ሮክስ ኦፍ ሄዋን ቸርች ላሊበላ ነው። በደቡብ ክልል ትክል ድንጋይ ያለበት አይ ዶንት ኖ ምንም አላውቅም። እሺ ታሪክ የመጀመሪያ ጥያቄ ስም ማን ነው? ታማኝ ባታ ታማኝ ነው። ታማኝ ታማኝ የሚለውን ከግራ ወደ ቀኝ አንብብልኝ። ይማታ እሺ አይደለም መልሱ። ቀነኒሳ ከግራ ወደ ቀኝ አንብብልኝ። ከግራ ወደ ቀኝ በአማርኛ እሺ ሳኒን ያውቃል አይደለ ነው እንጂ አይደለ። በላይ የሚለውን ከግራ ወደ ቀኝ አንብብልኝ። ላይቭ ሶስት ሯጮች አሉ። ሁለተኛውን ሯጭ ብትቀድም ስንተኛ ትሆናለህ አንተ? ሶስት አሉ። ሁለተኛውን ሯጭ ብትቀድም ስንተኛ ትሆናለህ አንተ? አንደኛ። ቴንክ ዩ። ሶስት ሯጮች አሉ። ሁለተኛውን ብትቀድም ስንተኛ ትሆናለህ? ሶስተኛ ነው። አንዴ ሁለተኛውን ብትቀድም ነው እንዴ? ቢቀድም አንደኛ አይደለም። ሁለተኛው ተቀደም ከአንደኛ ሁለተኛ ነው። ሁለተኛው ተቀደም ሁለተኛ ነው። አንተ ደደብኝ። ይሄ ቁረጠው ያው ቁረጠው። ሁለተኛውን ብትቀድም ስንተኛ ትሆናለህ? አንደኛ። ልክ አይደለም። እሺ ተሳስተሃል። መመለስ አይቻልም። ሁለተኛ ትሆናለህ አንተ? ሁለተኛ። በጣም አሪፍ። ሁለተኛ ነው የምትሆነው። ሽንት ቤት ሆነህ ምን ታስባለህ ብዙ ጊዜ? What? Bro, what are you talking about, man? ስለ ትምህርት ስለ ወደፊት ሽንት ቤት እረፍት ነው መሰለኝ። Oh my God! በጣም ደስተኛ ሆኜ ጥሩ ነገር ነው መሰለኝ። ሽንት ቤት ሆነህ ምን ታስባለህ ብዙ ጊዜ? ቲክቶክ አለው ያንተ እዚህ ጊዜ የምታጠፋበት ስራ? እኔ ቲክቶክ ነው ማለት ቴስት ፊሊስን በሱ ማለት ነው። በጣም አሪፍ። ሽንት ነው የምታስበው? ሌላ ምን አስባለሁ? እሺ ስለ ኑሮ የምታስብ መስሎኝ። ሰብስክራይብ አድርጉ። ላይክ ዳጊ ሆምን ሰብስክራይብ ያደርጋችሁ ቤተሰቡ ዳጊ ሆምን ሰብስክራይብ አድርጉ። ቴንክ ዩ በጣም ዳጊ ሆምን ሰብስክራይብ አድርጉ። ቴንክ ዩ በጣም to my people who are watching there, so support my brother. Yeah, like so support him, subscribe, promote him. ቴንክ ዩ ቦስ። Thank you, bro. ቴንክ ዩ ብራዘር። ሰብስክራይብ ዳጊ ሆምን ሰብስክራይብ ወጣሄ ዳጊ ሆም ፋሚሊዎች እንግዲህ ዛሬ የነበረን ቆይታ ይህንን ይመስላል። በአዋሳ ከተማ እየዞርን እንግዲህ ጥያቄ ጠይቀናችኋል። አዝናኝ ጥያቄዎች አሉ፣ አስተማሪ ጥያቄዎች አሉ። ይህን ጥያቄ እንግዲህ እንደወደዳችሁ ተስፋ አረጋለሁ። በጣም ቆንጆ ጊዜ አሳልፈናል። ዳጊ ሆም ዩቲዩብ ቻናልን ሰብስክራይብ ማድረግ እንዳይረሳ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሁኑ እላችኋለሁ። እንግዲህ ዛሬ የነበረን ቆይታ በጣም አዝናኝና ጥሩ ጊዜ ነበረ። ከኛ ጋር ስለነበራችሁ እናመሰግናለን። ቴንኪው በጣም